እኔ ቅርታ አድርግልኝና የሚያቃጥሉኝም እነሱ ናቸው። ህይወቴ የሚበጠብጡትም እነሱ ናቸው። ህይወቴ ቀጣ ደግሞ የሚያቆሙትም እነሱ ናቸው። እኔ ግን የሚገርሙሽ አብዛኛዎቹ እኔ ከኔ ጋር ይግባባሉ። የእኔ ፋኖች መረጫ ነው አገብቶ የአንተ እንትን ናቸው ማለት የአንተ ምንድን ነው የኢትዮጵያ የሚለው ውስጥ ስላለህ አንተ እንደዛ ነው አጨወቴው። እኛ ደግሞ ወጥተን አሁን ገባ። አሁን የት ነሽ? አሁን ኢትዮጵያ ነሽ? አይስዋን ኢትዮጵያ ኮርቼ ነው የምናገረው። ዘና ቤቱ ያ የሚያምረውም እሱ ነው። አንቺ አዲስ አበባ ልጅ ነች ገባሽ? ስለዚህ ኢትዮጵያዊነት ከለርሽ ነው ማንነትሽ ነው። ስለዚህ ያ ነገር ምን ያስረግጅ? በእውነት ነው የምልሽ። ምሳሌ ነው ተሸውደናል። በእውነት እውነቴን ነው ማለት ኢትዮጵያዊነት። ምክንያቱም የምትፈቂው ነገር አለ። ሰው ነው መሆን ያለብህ። ሰው መሆን አለብህ። ለካ ዘር ውስጥም ገባ ሃይማኖት ውስጥም ገባ የሰውየው አይዲያ ነው እንጂ ዘርማ ከሆነን እኮ አንድ አይነት ደዳ ኦሮሞ እኮ ኦሮሞ ነን። ምን ያገዳድልሃል? በቃ የሚገልህ አላማና ሀሳብ ነው። ስለዚህ ልክ ያለውን በቃ የዛሄድ ዘርን ውሰደው ከፈለግ። እውነቴን ነው የምልሽ። አሁን በዛ በእንትንሽ በሀሳብሽ ኢትዮጵያ ብትኖሪ አንቺን ሊያጠፋሽ የሚችለው የራስሽ ብሄር እንጂ ሌላ አይደለም። ኢትዮጵያ ኦሮሞ ምኮኔን ከማጥፋት ወደኋላ ነው። ያንን ነው የምልሽ። ኦሮሞ ሆኜ እየሰደቡኝ ነው። ኦሮሞ ሆኜ እየገደሉኝ ነው። የሀሳብ ልዩነት የለ። የቅናት ቅናት በቃ እንግዲህ ከእነሱ የተለየ ሀሳብ ምን ኖሮኝ ነው ለእነሱ ከመጮ። እኔ እንዲያውም የሆነ ፓርቲ ውስጥ አልተደበቅኩም ወይ ብልጽግና ውስጥ ወይ ኦነግ ውስጥ። ምክንያቱም በቃ አንድ ናቸው ብዬ ነው የማስበው። ገባ? ለምን አሸቂም በብልጽግና ግን አረሚያን እኔ አልፈልግም። እኔ ሸቂ እንኳን አንቺ ዳልቻ እየሸቀለ ነው። አይ ዳልቻ እንኳን ዝም ብሎ ሁለት ቦታ ነው ምርጥ መሬት የተሰጠዋቸው። ዮኒ አባቴ እኮ አባትየው ደማ ከአባቱ ጋር አይግባባም እኮ። አባትየውማ ልንገርሽ አይደለ የተከበረ ጨዋ ቤተሰብ ነው ያለው። ይሄ እኮ ከብት ነው ከየት እንዳመጡት አይታወቅም እንጂ እግዚአብሔር ምስክሬ የእሱ ቤተሰቦች አየለ ኮሮሶ ማለት በጣም የታወቀ ነው። አርሲ ላይ በጣም የታወቀ ነው። ሻሸመኔ ላይ አሉ የተባሉ ሰው ናቸው። ግን ምን ያደርጋል ወለድ ቋንቋ አይቀርም። ግድ የለም የእንግዴ ልጅ ነው ልጃቸዋል ጉዲፈቻ አምጥተውት ነው እንጂ በፍጹም ከእነሱ ጋር የሆነ አሳድገውት ነው እና ብለው ያው ኦሮሞ ያሳድግ የለ እንጂ ምክንያቱም ከዛ የሆነ ኳሊቲ ከተማረ ፋሚሊ ምናምን ተወጥቶ እንዴት እንደዚህ ከብት ይሆናል? ደግሞ ምን እንደሚለኝ ታውቃለህ? አንቺና ዮኒ ናችሁ ስድብ ያስለመዳችሁ እኮ ነው። አዎ እንደሱ አይነት ስድብ አይደል እኛ የምንሳደበው። ጠቅልሎ ሊሄድ እኮ እና የስድብ አባቶቻችን እናቶቻችን እናንተ ናችሁ ይለሃል። የዮኒ ማኛ ስድብ ዱቄትን ተሳድቦት ያውቃል? እንደሱ መች ብሎት ያውቃል? ዱቄትን ያውቃል እሱ። ይልቁንስ ምን እኔም እንዳው የምፈልገው ሁለታችሁ፣ ምክንያቱም በቃ ተጣልተን ማለት የዓላማ ጉዳይ ነው ያላችሁ፣ የግል ጉዳይ ማለት ነው። አንተ ብልጽግና መደገፍ አቆምክ። ለምን ብልጽግና አቆምክ ነው መሰለህ? አለቀሰብኝ እንጂ ምክንያቱም እኔ በሀሳብ አለው እሱ በስድብ አለ። ገብቶሻል? እኔ በሀሳብ አለው እሱ በስድብ አለ እና እሱ በስድብ ቀንድ ይላል፣ እኔ ሀሳብ አመነጫለሁ እና እሱ ነገር ነው የከፍ ሆድ ባሰው ብቻውን ቀረ። ቤት አድርጎ ይመልስ። በፖለቲካ ቁጭ ብሎ ማውራት አይችልም። ዳልቻ ፖለቲካ በስነስርዓቱ አልገባውም። ለምን በላይ ፖለቲካ ማለት ምናልባት ሰከንድ የምትለወጥበት ነው። ጥሩ ነገር ፖለቲካ ተገለባባጭ ይከረበታል። ላወቀበት ነው ፖለቲካ። አክቹዋሊ ለማያውቅበት ይሸወዳ ይበላል። ግን ዳልቻ ግን ትንሽ ይመስለኛል ክርር የሚያደርጋት ነገር አለች። በቃ አይደለም እሱ ሳይሆን እውቀት ቢያበዛበት ኖሮ አይሸወድም። ለማን ብሎ ነው የሚጣለው? አሁን ስታስብ ዳልቻ ለማን ብሎ ነው የሚጣለው? ከብት ስለሆነ ነው። ፎወ ኦልሬዲ 4 ኪሎ ነው ያለው ብልጽግና። ለማን ብሎ ነው የሚጣለው? መሀይም ስለሆነ ነው። ገባሽ? እንጂ 4 ኪሎ ላለ ምን ብዬ ነው የምጣለው? ነው ለምን ብዬ ነው የምጣለው? ገባ? ላልገባ ነው የምትታየው እንጂ 4 ኪሎ ዱክ ብሎ ፈታ ብሎ አንዳንዴ ለሚቀምበት ትታያለች እንዴ? ቢያቆም ጥሩ ነው። እኔ ራሴ አይታችሁታል። አሁን ለምሳሌ
አይጠቅምም። አዎ አሁን ህወሓቶችን ብታይ ኖሮ 4 ኪሎ የነበረ ጊዜ ከማን ጋር ነው የሚጣሉት? ከማን አይሰሙሽም ነበር የሚጣሉት ከኛ ጋር እንጂ ከሌላ ጋር ምንም አልነበረውም። እሱ እኮ በሌለ አልገባውም። ምንም ደነዝም ነው። ገባሽ? ለዛ እንዴት እንደሆነ ታውቃለህ። አሁን እሱ እሌት የያዘው እኮ ከአንተ ጋር በነገራችን ከኔ ጋር በምን ፖለቲካ ማውራት አይችልም። በምን እያያዘ ስለዚህ ከማን ጋር መሰለሽ በተለይ ጆከር የጆከር ተጫወተበት እንጂ አሁን ለምሳሌ ምን መሰለሽ በአማራው ካየሽ ያልተማረውን አምጥቶ ነው ከስር የሚያስወቅጠው። ብልጠታል የሰለጠነ ሀገር ያልኖረውን ምን ያላለውን አምጥቶ ነው የሚያስወቅጠው። ማንነቱ የማይታወቅ አማራ አይደለሁም ሊል ይችላል። ነገ መጥቶ ምን ታደርጊያለች? አማራ አይደለሁም እንድቀጥቅጥ አድርጎ እኔ አይደለሁም ይላል። በተጨባጭ ግን የሰገጤ ኦሮሞነትን ያሰደበው ጆከር መንፈስ ይሁን ሰው ይሁን ምን በማይታወቅ ነው ረገጣ ያለው። ኦሮሞም ማድረግ ያለበት እንደዛ ነበር። አንድ የማይታወቅ ሰው ታመጪና ትለጠልጫለች። ደሞዜ ዳርቻ አንበሳ ለመባል ብሎ እናት ሽ ቢማሩም እንደዚህ ናቸው ብሎ ሰው እንዲታዘብ ያደርጋል። ይታዘብሻል። ገባ? ቢማሩም እነሱ ከዚያ አያልፉም ተብሎ ኦሮሞን ነው የሚያሰደው። አየሽ? አሁን ጆከር ለአማራው ባይጠቅመውም ማለት ነው፣ ግን ይሁን አይሁን ሳይታወቅ መንፈስ ሆኖ ነው የሚራገጠው። አይደለም ብሎ አማራ ይሸመጥታል። ምን ታመጫለች? እኛ አይደለንም ማናውቀውም። እኛ ማንም ያውቅ የለም ጆከር ማንም። ስለዚህ አማራ የማይጠየቅበት ሰው ነው። በኦሮሞ ግን ኦሮሞ የሚጠየቅበት ሰው አለ፣ እንደ ዳልቻ ያለው ያውም ዩኒፎርም እየለበሰ ያዳልቻ ይጠየቅ እንጂ ኦሮሞ እሱና ገባሽ? አሁን ዩኒፎርም ለብሷላ። መንግስቱ እኮ ይህን ፈቅዶለታል። አስለብሶ ከመከላከያ ጋር እንደሆነ አድርጎ ካመጣው ብልጽግና እንደዚህ ነው ተብሎ ነው የሚባል። ይህን እንኳን አያስታውቅም። ስለዚህ ያቺ ነገር መስተካከል አለበት። እኔ አሁን ብልጽግና ብሆን ሙሉ እንደዚህ አይነት ነገሮችን ነው ቀድሜ የማጠፋው ነው። በእኛ ውስጥ የለም። እስቲ አንድ ትግራዋይ እንደዛ የሚሳደብ አምጪ። ፊት ለፊት ሆኖ እንደዛ የሚሳደቡ ህወሓቶችን አታመጭ። ይሄ ነው ገባሽ? ብልጠት ማለት ዳልቻን ፖለቲካ ማስተማር አለባቸው። አንዴ ካስገቡት በኋላ በደንብ አስተምረው ቻሌንጅ አድርጎ በፖለቲካ ማውራት ይችላል። ምንድነው ገልዱ ኦሮሞች ራሳቸውን ትሳደባላችሁ፣ እነሱ የራሳቸውን አያስነቁም። ይሄ እኮ እንደ ፊት ለፊት እኮ የምታደርጉትን ነገር ነው። ሰው የራሳቸውን አያስነኩም ስትማ እንዴ? ጆከር እኮ ፍየሌ ነው፣ መንፈስ ነው። ምኑን ልንካው? ከኔ ጋር እንደተረጋገጥን ነው። የዳልቻ የምትደግፉ ካላችሁ ሄዳችሁ ቅፍ ድግፍ አድርጋችሁ መያዝ ነው። እኔ እዚህ ጋር መታይ ግን አያስነሙ። እኔ ይሄ መድረክ ማንም የማንም ማውራት ቤተሰብን ካነካ ብልግና ካነካ ሀሳብን መነጋገር መታችሁ ተነጋገሩ።